ሰላም ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰን መተናል። ከባለፈው ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። ዛሬ ደግሞ እንደምታዩት የሚያምር የቁልፍ መያዣ እንሰራለን። ዛሬም በጣም ቀላል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ በማድረግ ኮሜንት ላይ ሀሳባችሁን ግለጹ። ዛሬም በጣም ቀላል ቶሎ የሚሰራ ክሮሽ እንሰራለን። አብረን እንጀምር። እሺ በመጀመሪያ የምንሰራው እነዚህ ሁለት ክሮችን ይሆናል። ማለትም ይሄኛው አንድ ፓርት አለው፣ ይሄኛው አንድ ፓርት አለው እና ስንጀምር ባለፈው እንዳሳየዋችሁ ሰንሰለት በመስራት ነው የምንጀምረው። በሚበቃን የቁመት ልክ ያህል ሰንሰለት እንሰራለን። እንደዚህ አድርገን አንድ ዙር ካወረድነው በኋላ ስንጎትተው በቃ ይጠብቅልናል ማለት ነው። ከዛ ሰንሰለቱን እናንተ ስትሰሩ ላላ አድርጉ፣ ምክንያቱም በኋላ እንዳይስብላችሁ ላላ ያደረጋችሁ ብትሰሩ በጣም ይመረጣል። የሚበቃንን ያህል ሰንሰለት እንደዚህ ያልን እንሰራለን። ላላ ያደረግን። እሺ የሚበቃንን ያህል ሰንሰለት ሰርቻለሁ። ለኔ የሚበቃኝ ይሄን ያህል ነው። አሁን ቀድመን የምንሰራው ይሄኛውን ፓርቱን ነው። ማለትም ይሄን ለሁለት የሚታጠፈውን ፓርት ማለት ነው። እዚህ ሁለት አጥፈነው የሚበቃንን ያህል ከሰራን በኋላ እዚህ ጋር ተመልካቾቻችን ይሄው ሲንግል እንደዚህኛው ሳንጠመጥም እዚህ ጋር መተን እናስገባዋለን። ዝም ብሎ በማስገባት እና ማውጣት፣ ከዛ ሁለቱ ላይ አንድ ክር ማሳለፍ። እንደዚህ አንድ ክር እናሳልፋለን። ከዛ እንደዚህ አድርገን አሁንም እንደገና ያለን እናሳልፋለን። አሁንም እንደዚህ እያስገባን እናሳልፋለን። በዚህ መሰረት ከዚህኛው ጫፍ ደርሰን እንመለስ። እሺ አሁን እንደነገርኳችሁ እንደዚህ አንድ ሰንሰለት ዙር ተመልሰን መተናል። እዚህ ጋር አጨራረሱን እንደምታዩት እንደዚህ ካደረግነው በኋላ ከዛ በኋላ አስገብተን አንድ ሰንሰለት እንሰራለን። ከዛ በኋላ እንዞራለን። ከዞርን በኋላ እዚህ ጋር እንደምታዩት በዚህ በሁለቱ ሳይሆን በዚህኛዋ ክር እናስገባለን፣ በአንደኛው ብቻ። ከዛ አስገብተን እንደዚህ እናወጣለን። እንደገና እዚህ ጋርም እያስገባን እንደገና ወደዚህ እናወጣለን ማለት ነው። በዚሁ መሰረት እንደምታዩት ወደዚህ ጠጋ እናደርጋለን ያለን ሁለተኛውን ዙር እንደዚህ ጨርሰን አሁን አራት ዙር ነው ይሄኛውን የሰራሁት። ስለዚህ በዚህ መሰረት አራት ዙር ሰርተን ተመልሰን እንመጣለን። ቀና በቀሙሉ እሺ እንደምታዩት ጨርሰን መተናል። ይሄ አራት ዙር ነው የተመላለስንበት እና የዚህን ሁለት ራሱን ታዘጋጃላችሁ። ይሄው እዚህ ጋር አንድ እና የዚህን ሁለት ካዘጋጀን በኋላ ይሄኛው እንደምታዩት ወደዚህኛው ለማምጣት እናያይዘዋለን። ሁለቱን ጫፍ እንደዚህ በማጠፍ በመርፌ እናንተ መስራት ትችላላችሁ። እኔ ለጊዜው መርፌውን ስላልያዝኩ በዚህ ያስይዘዋለሁ ማለት ነው። በዚህ የምታስይዙት እንደዚህ አድርጋችሁ ታስገባላችሁ፣ ክሩን ታወጣላችሁ። ከዛ እንደገና ታስገባላችሁ፣ ክሩን ታወጣላችሁ። ይሄው እንደዚህ ማሳለፍ ያልን እስከ እዛኛው ጫፍ ድረስ በደንብ እናስይዘዋለን ማለት ነው። ከዛ ይሄው እንደዚህ እናስገባለን። ከዛ በኋላ ይዘን እንደዚህ እናሳልፈዋለን። ከዛ እንደምታዩት ለሁለት ይታጠፋል። ጫፉን በደንብ እንደዚህ ጫፍ እና ጫፍ በደንብ እኩል አድርገን ካስገባን በኋላ እንደዚህ አንድ ሰንሰለት ሰርተን ከዛ በኋላ በመቀስ ወይም በሚላጭ ይሄኛውን ጫፉን ቆርጠውና ጨረስን ማለት ነው። ከዛ እንደምታዩት እንደዚህ ሲሆንልን እንደዚህ በማድረግ እኩል በማድረግ መሀሉን በዚህኛው እናስረዋለን። ከዛ ይሄ እንደዚህ እንዳለ
ይሄኛውን ደግሞ እንደዚህ መጀመሪያ እኩል ካደረግነው በኋላ እንደዚህ በማድረግ እንደምታዩት ከጀርባው እናደርጋለን ማለት ነው። ይሄ እዚህ ጋር እዚህ ሰፋ ከዚህ ሰፋ ከዛ በኋላ ይሄኛውን እንደዚህ አድርገን ቦታውን በደንብ ካስተካከልን በኋላ ክራችንን አመተን እዚህ ውስጥ በደንብ እናስረዋለን። በደንብ ካሰር ነው በኋላ የሚበቃንን ያህል ካሰርን በኋላ ብዙ እዚህ ጋር ክር እናስቀርና እንቆርጣለን። ከዛ በኋላ ከማሰራችን በፊት የቁልፉን ማንጠልጠያ ይሄኛውን በእጃችን ወይ በመርፌ ለዚህ ክፍት በማድረግ እናስገባለን። አስገብተን እንመለስ። ተናል እንደምታዩት ይሄኛውን በደንብ ሳብ ሳብ ያደረግን እዚህ መሃል ላይ ገባ እንዲልልን በደንብ እንቋጥረዋለን። በጀርባ በኩልም እንደገና አሳልፈነው እንቋጥረዋለን። ከቋጠርን በኋላ እንቆርጠውና እነዚህንም እንቆርጣቸዋለን። በመጨረሻም እንደዚህ አይነት ወጥቶልናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቤተሰቡ አዲስ ከሆናችሁ ፎሎ፣ ሰብስክራይብ በማድረግ ቤተሰብ ተቀላቀሉ። እንደምታዩት ሰርተናል። ቤታችሁ ውስጥ በቀላሉ መስራት ትችላላችሁ። ምንም የሚከብድ ነገር የለውም ማለት ነው። በቀጣይ እስከምንገናኝ መልካም ሳምንት።